ሰለሞን ቦጋለን ምነካው የራሱ ድርሰትና ዝግጅት የሆነው ሰሞንኛ ፊልሙ ሴት ልጅ የሚያከብራትን ሳይሆን የሚንቃትን ተወዳለች የሚል መልእክት አስተላልፏል በሚል ከፍተኛ ትችትና በሌላ ወገን ደግሞ ከፍተኛ የሆነ አድናቆት እየጎረፈለት ይገኛል። ሳምሶን ታደሰ ፊልሙ ላይ ያሳየው ተደጋጋሚ መሳሳም ትዕይንት ከትዳሩ መፍረስ ጋር ምን አገናኘው ስንል ጠይቀናል። ያልተጠበቀ ምላሽን ይዘናል፣ ታደምጡታላችሁ። ይህ ፊልም በኢትዮጵያ ሲኒማ ታሪክ ውስጥ ያልተለመዱና በድፍረት የቀረቡ የመሳሳም ትዕይንቶችን በመያዙ ብቻ ሳይሆን በትዳር ውስጥ ያለን ድብቅ የክህደትና የስነ ልቦና ስብራት አለያም ትራውማ በሚገርም ሁኔታ ስለፈተሸ አነጋጋሪ ሆኗል። ከአንጋፋዎቹ የጥበብ ሰዎች ሳምሶን ታደሰ፣ ሮማን በፍቃዱና ፍጹም ጸጋዬ ድንቅ ብቃት ጀርባ ያለውን ሚስጥርና ሰለሞን ቦጋለ በዚህ ስራው የጥበብን ነጻነት ወይስ የማህበረሰብን ሞራል ተፈታትኗል የሚለውን ጉዳይ ዘርዘር አድርገን ልናወጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። የራስ መንገድ የተሰኘው ይህ አዲስ ፊልም በኢትዮጵያ ሲኒማ ታሪክ ውስጥ እጅግ አነጋጋሪና ሁለት ተቃራኒ አመለካከቶች መነሻ ሆኗል። የራስ መንገድ ፊልም ዋነኛ መነጋገሪያ ከሆኑ ነጥቦች መካከል በዋናነት የሚጠቀሰው በኢትዮጵያ ሲኒማ ውስጥ እምብዛም ያልተለመዱና በድፍረት የቀረቡት የመሳሳም ትዕይንቶች ናቸው። በተለይም ተዋናይ ሳምሶን ታደሰና ተዋናይት ፍጹም ጸጋዬ በፊልሙ ላይ ያሳዩት የቀረበ ግንኙነትና የመሳሳም ትዕይንቶች በብዙ ተመልካቾች ዘንድ መነጋገሪያ ሆኗል። ይህን የፊልሙን ትዕይንትና በቅርቡ ፍጻሜውን ያገኘውን የአርቲስቱን ትዳር ለማገናኘት የሞከሩም እንዳሉ ታዝበናል። እኛም ታዲያ ይህ የመሳሳም ትዕይንትና የአርቲስቱ ትዳር ምን አገናኘው ስንል ጠይቀናል። ይህ ሁኔታ ፊልሙን ለምን የኢትዮጵያን ባህልና ሴት አይጠብቅም የሚሉ ወቀሳዎችን ቢያስነሳም ጉዳዩ ጠጋ ብለው ለሚመለከቱት ግን በኢንዱስትሪ ውስጥ ለዘመናት የታጠረውን የተከለከሉ ትዕይንቶች ግንብ የናደ ሆኖ ተገኝቷል የሚሉም አሉ። በኢትዮጵያ የፊልም ታሪክ ውስጥ ተዋናዮች እንዲህ ያሉ ትዕይንቶችን የማይሰሩት በማህበረሰብ ጫና ብቻ ሳይሆን በራሳቸው ፍላጎትና በግል ህይወታቸው ምክንያት እንደሆነም ሲታመን ቆይቷል። ማለትም ተዋናዮቹ ባለትዳር ከሆኑ አለያም እጮኛ ካላቸው እንደዚህ አይነት ትዕይንቶችና ፊልሞችን ላለመስራት ምክንያት ይሆንባቸዋል። ይህ ፊልም ግን ያንን የተለመደ አሰራር ሰብሮ መውጣቱ ለብዙዎች አዲስና ያልተጠበቀ ክስተት ሆኖባቸዋል። ከዚህ ጋር ተያይዞ የሚነሳው ሌላው ጥልቅ ነጥብ የተዋናዮቹ የግል ህይወት ከሙያዊ ግዴታቸው ጋር ያለው ትስስር ነው። ከዓመታት በፊት ተዋናይ ሰለሞን ቦጋለና አርቲስት የትናየት ታምራት የመሳሳም ትዕይንት ያሳዩበት ፊልም በወቅቱ ከፍተኛ መነጋገሪያ ሆኖ እንደነበር ይታወሳል። ተዋናዮቹም በግል ሲጠየቁ መቼም የማይጸጸቱበትና ፈቅደው ያደረጉት እንደሆነ በሷም ሆነ በሱ በኩል ተጠይቀው የመለሱት ጉዳይ ሆኖ ሳለም እያንዳንዱ የመሳሳም ሲኖችን የሰሩ አርቲስቶች በሚባል ደረጃ መለስ ብለን የግል ህይወታቸውን ስንቃኝ ግን ሰዎቹ ትዳር ኑሯቸው ትዳራቸውን ያፈረሱ አለያም ሞትሮውኑ ያንን ፊልም ሲቀረጹ እጮኛም ሆነ ትዳር እንደሌላቸው ያገኘናቸው መረጃዎች ይጠቁማሉ። ለዚህም ማሳያ ብለን የምንጠቅስላችሁ አርቲስት የትናየት ታምራት፣ ሰለሞን ቦጋለ፣ ሳምሶን ታደሰን ቤቢን ነው። ታዲያ እንግዲህ በዚያም ወቅትም ሆነ አሁን በኢንዱስትሪ ውስጥ ያሉ ተዋናዮች ለባህላችን አይመጥንም ወይም ተመልካች ይንቀናል በሚል ሰበብ እንዲህ ያሉ ስራዎችን ከመስራት ይቆጠቡ ነበር። ሆኖም ግን የሳምሶን ታደሰና የሰለሞን ቦጋለ የግል ትዳር መፍረስ አሁን ላይ ለሚነሱ ጥርጣሬዎች ትልቅ ማገዶ ሆኗል። አንዳንዶች እንደውም ይህ ፊልም ከተሰራ ትንሽ ቆየት ማለቱን ተከትሎና የአርቲስት ሳምሶን ትዳር ደግሞ በፍቺ የተደመደመው እጅግ በቅርቡ ከመሆኑ ጋር አያይዘው ምናልባትም ለፍቻቸው ይሄ ፊልም አንድ እርምጃን ያራመዳቸው ጉዳይ ሳይሆን አይቀርም ሲሉ በሀሳብ መስጫው ላይ ማስቀመጣቸውንም ታዝበናል። ይሁን እንጂ ይህን የግል አስተያየት ወደ ጎን ብለን ብዙዎች እንደሚሉት ተዋናዮች እነዚህን ትዕይንቶች የማይሰሩት ለህዝቡ ሞራል ተጨንቀው ሳይሆን በትዳር አጋሮቻቸው ዘንድ የሚፈጠርባቸውን ጫናና ቅሬታ በመፍራት ነበር። አሁን ግን ተዋናዮቹ በግል ህይወታቸው ነፃ በሆኑበት ወቅት እንዲህ ያሉ ትዕይንቶችን በድፍረት መስራታቸው የጥበብ ነፃነት በትዳርና በቤተሰብ ጫና ውስጥ ታፍኖ መቆየቱን የሚያሳይ ትልቅ መላምት እንዲፈጠር አድርጓል። ይህ በየራስ መንገድ ፊልም ላይ የታየው ድፍረት በኪነ ጥበብ ነፃነትና በማህበረሰብ ወግ መካከል ያለውን የማይታረቅ ግጭት ቁልጭ አድርጎ ያሳያል። በአንድ በኩል ጥበብ የሰው ልጅ የፍቅር የፍላጎትና የክህደት ስሜቶች ያለምንም ገደብ መግለጽ አለባት የሚሉ ወገኖች ቢኖሩም በሌላ በኩል ደግሞ የኢትዮጵያ ሲኒማ የራሱን ማህበራዊ መልክና ስነ ምግባር ጠብቆ መጓዝ አለበት የሚሉ ወገኖች ብርቱ ትችት ይሰነዝራሉ።
ፊልሙ እነዚህን ትዕይንቶች በመጠቀሙ ብቻ ገበያ ለማግኘት የታሰበ ርካሽ ዝና ፍለጋ ነው የሚሉ ወቀሳዎችም ቢሰነዘሩበትም ለፊልሙ ጥራትና ለገጸ ባህሪያቱ ስሜት መገለጫነት አስፈላጊ ናቸው የሚሉ ሙያዊ አስተያየቶችም አሉ። በአጠቃላይ የሳምሶንና የፍጹም ጸጋዬ ድፍረት እንዲሁም የአርቲስት ሰለሞን ቦጋለና የአርቲስት የትናየትን ጉዳይ ብናነሳ በኢትዮጵያ ፊልም ኢንዱስትሪ ውስጥ ለወደፊቱ ለሚሰሩ የፍቅር ታሪኮች አዲስ በር የከፈተ ወይ ደግሞ የማህበረሰቡን ቅሬታ ይበልጥ ያባባሰ አጋጣሚ ሆኖ ይታያል። ብዙዎች ፊልሙ ሴት ልጅ የሚያከብራትን ሳይሆን የሚንቃትን ትወዳለች የሚል የተሳሳተ መልእክት ያስተላለፈ ነው በሚል ይተቹታል። ሚስት በትዳሯ ውስጥ ላለመውለድ ጥንቃቄ ስታደርግ ቆይታ ከማታውቀው ወንድ ጋር ወዲያውኑ ማርገዟ፣ በመጨረሻም ያለምንም ትልቅ ጸጸት ከፈቀደችው ሰው ጋር መኖሯ የማህበረሰቡን የሞራል እሴት የሚጻረር ሆኖ ተገኝቷል። እንደ ኢትዮጵያዊ አስተሳሰብ ጥፋተኛ ዋጋ ሲከፍልና ተከጂው ደግሞ ፍትህ ሲያገኝ ማየት የተለመደ ቢሆንም በዚህ ፊልም ግን ሚስት በትዳሯ ላይ አመንዝራ በመጨረሻም ደስተኛ ሆና ስትኖር መታየቷ ብዙዎችን አስቆጥቷል። በተቃራኒው ደግሞ ፊልሙ የሰው ልጅ ውስብስብ ባህሪና በትዳር ውስጥ የሚፈጠሩ ድብቅ እውነታዎችን በድፍረት የዳሰሰ ጥበብ ነው የሚሉ ወገኖች አሉ። ኢትዮጵያውያን ተመልካቾች ፊልምን እንደ አንድ ገጸ ባህሪ ታሪክ ብቻ ከመመልከት ይልቅ የታየው ነገር ሁሉ የማህበረሰቡን አጠቃላይ እውነታ ይወክላል ብለው የመደምደም ዝንባሌ ስላላቸው ይህ ፊልም በትዳር ውስጥ ያለውን ክብር ያቃልላል የሚል ስጋትም እንዲኖር አድርጓል። ይህ ፊልም በአቀራረጹ፣ በስክሪፕት አጻጻፍና በገጸ ባህሪያቱ ስነ ልቦናዊ ትንተና በኢትዮጵያ ሲኒማ ውስጥ የማይረሳ የጥበብ ስራ ነው ለማለት ያስደፍራል። በአጠቃላይ የራስ መንገድ ፊልም በሰው ልጅ ውስጥ ያለውን ክፋት፣ ደካማነት፣ ፍቅርና ጣፋንታን በሚገርም ጥበብ አቀናጅቶ አቅርቧል። ፊልሙ የሚያሳየው ክህደት ሚስትን ብቻ ሳይሆን እጅግ የራራውንና የታገሰውን ባለም ጭምር በስነ ልቦና ሲያፈራርሰው እናያለን። ተመልካቾች በፊልሙ ላይ ያላቸው የተለያየ አስተያየት የሚያሳየው ፊልሙ የሰዎችን ድብቅ ስሜት መቀስቀስ መቻሉን ነው። አንዳንዶች ሴት ልጅ ለፍቅር ክብር የላትም ሲሉ፣ ሌሎች ደግሞ ይህ የአንድ ገጸ ባህሪ የትራውማ ውጤት ነው በማለት ይከራከራሉ። ፊልሙ ግን ከፍርዱ ይልቅ ታሪኩን በመተረክ ላይ ያተኩራል። በገሃዱ ዓለም የሚፈጠሩ ክህደቶችና መስዋዕትነቶች ሁሉ ፍጻሜያቸው ደስ የሚል ላይሆን እንደሚችል፣ ነገር ግን እጣ ፋንታ ሰዎችን ባልታሰበ መንገድ አዲስ ሕይወት ውስጥ ሊከታቸው እንደሚችል በሚያስተምር መልኩ ፊልሙ አሳይቷል። የሰለሞን ቦጋለ የራስ መንገድ ፊልም በኢትዮጵያ ሲኒማ ውስጥ ካየናቸው ስራዎች ሁሉ በተለየ መልኩ የሰው ልጅ ውስብስብ ባህሪና የስነ ልቦና ስብራት በሚገርም ሁኔታ የፈተሸ ስራ ነው ተብሎለታል። ፊልሙ ያሳየን ክህደትና ፍቅርን ብቻ ሳይሆን በትዳር ውስጥ የሚፈጠሩ ድብቅ ቁስሎች አንድን ሰው ወዴት ሊመሩት እንደሚችሉ ጭምር ነው። ታዲያ እናንተ በፊልሙ ላይ ያያችሁት የመሳሳም ትዕይንት ለታሪኩ አስፈላጊነት ነበረ ወይስ እንደ ብዙዎች ትችት ለገበያ ተብሎ የቀረበ ነው? ሚስት ያን ሁሉ ክብር የሚሰጣትን ባሏን ትታ ስህተቷን ወደሚነግራትና ወደማያከብራት ወንድ መሳቧን እንዴት አያችሁት? በእርግጥም ፊልሙ እንደተባለው የሴቶችን ክፋት ነው ያሳየው ወይስ ጥልቅ የሆነ የትራውማ ውጤት? እንደተለመደው ሐሳብ፣ አስተያየት፣ ትችትና መልካም ምኞት ሲኖራችሁ ኮሜንት መስጫው ላይ በዝርዝር ብትጽፉልን ይደርሰናል። የምንወዳችሁ የኢትዮ ቱሩስ ቤተሰቦች በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።